በባለፈው ቪዲዮ ስለ ፎሬክስ ትሬዲንግ ምንነት ቤዚክሶቹን እና ደግሞ እሱን ከመጀመራችን በፊት ማወቅ ያሉብን ነገሮች እና እንዴት ትሬድ እንደምናደርግ አይተናል ማለት ነው። በዚህኛው ቪዲዮ ደግሞ ፎሬክስ ትሬዲንግን ምንን በመጠቀም ምን አይነት አፖችን ምን አይነት ቴክኒኮችን በመጠቀም እንዴት ትሬድ እናደርጋለን እና ማርኬቱ ላይ እንዴት ስራዎችን እንሰራለን የሚለውን እናያለን ማለት ነው። ተከታተሉ። በመጀመሪያ የሚያስፈልጉን አፖች እናያለን። የመጀመሪያው አፕ ምንድነው? ትሬዲንግ ቪው ነው ማለት ነው። ብዙ ጊዜ አናላይሲሶችን ወይንም ግራፍ ላይ ፈንዳሜንታል እና ቴክኒካል የሆኑ እንትኖችን አናላይሲሶችን ለመስራት የሚያስፈልገን መጀመሪያው ትሬዲንግ ቪው ነው። እንደዛው ደግሞ ሜታ ትሬደር 5 ላይ ደግሞ እንደዚህ አናላይሲሶችን መስራት እንችላለን። ግን ትሬዲንግ ቪው ሞር የሆነ ዲቴይል የሆኑ ስራዎችን ለመስራት ቤስት የሆነ አፕ ስለሆነ ወይንም ደግሞ ዌብሳይትም አላቸው እሱን በመጠቀም አናላይሲሶችን መስራት እንችላለን። ሲቀጥል ደግሞ ኤክስነስ ለኢትዮጵያውያን ኤክስነስ ሞር የተመራጭ የሆነ ወይንም ደግሞ በጣም ቀላል የሆነ ብሮከር ነው ማለት ነው። ብሮከር የሚለውን ያው ትርጉሙ ምንድነው? ማርኬትንና ኦርደር ክሬተር ሰዎችን ወይም ኢንስቲትዩሽን የሚያገናኝ የሆነ ብሪጅ ነገር ነው ብሮከር የምንለው ማለት ነው። ወይንም የሆነ ድልድይ የምንለው ማለት ነው። ብሮከር ማለት ያ ነው ባጭሩ። ሌላው ቤዚክ የሆነ አፕ ባይናንስ ነው። ባይናንስ የሚጠቅመን ኤክስነስ ብሮከርን ሜታ ትሬደር 5 ሊሆን ይችላል ፎር ጋር ኮኔክት እንድንሆን ደግሞ ፈንዲንጎቻችን በኤክስነስ አማካኝነት ወደ